እስኪ ራሳችሁን ዛሬ ካላችሁበት ዓለም አውጡና ወደ ኋላ ተጓዙ። ከ14 ክፍለ ዘመናት በፊት ወደ መዲና ጎዳናዎች በአይነ ህሊናችሁ ተመልከቱ። ረመዳን ነው ጊዜው። የረመዳን ምሽት አየሩ በሚስክ መዓዛ ታውዷል። ከየቤቱ የሚሰማው የቁርአን ድምጽ ከመዲና አሸዋማ ንፋስ ጋር ተቀላቅሎ ነፍስን ያክማል። በታሪክ መጽሐፍት ውስጥ ስለ ታላላቅ ጀግኖች አንብባችኋል። ስለ ኃያላን መሪዎችና ስለ ስልመጥር ፈረሰኞች ሰምታችኋል። ነገር ግን በዚች ቅድስት ከተማ ውስጥ በምሽት ጨለማ ተከልሎ እንደ ጥላ የሚንቀሳቀስ አንድ ልዩ ሰው ነበር። እርሱ ዝናን አይፈልግም። ይህ ሰው ከፊት ለፊቱ የቀረበለትን ምግብ አይቶ የሚያለቅስ፣ ከራሱ በላይ የሚራብ ምስኪን ካላገኘ ለብቻው መብላት የማይቻለው፣ የሰደቃን ወይም የመስጠትን ጥበብ ወደ ላቀ ደረጃ ያደረሰ ድንቅ ሰው ነው። ስሙ አብዱላህ ይባላል። የታላቁ ኸሊፋ የዑመር ኢብኑ አልኸጣብ ልጅ። ዛሬ ሀብትን ለአላህ ብሎ መስጠት ምን ማለት እንደሆነ ትርጉሙን ለዘላለም የቀየረውን የዚህን ታላቅ ሰው ድብቅና ሚስጥራዊ ህይወት እንመለከታለን። መስጠት ማለት ምን እንደሆነ አውቃለሁ ካላችሁ እስከ መጨረሻው አብራችሁን ቆዩ። ይህ ታሪክ ለገንዘብና ለዱንያ ያላችሁን አመለካከት በአንድ ጀንበር ይቀይረዋል። አብዱላህ ተራ ሰው አልነበረም። እርሱ የሁለተኛው የእስልምና ኸሊፋ የፍትህ ተምሳሌት የሆነው የታላቁ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በኩር ልጅ ነበር። በታላቅ መሪ ጥላ ስር በስልጣንና በሀብት መሃል እንዳደገ ልጅ አብዱላህ ዓለማዊ ክብርን ወይም ዙፋንን ይፈልጋል ተብሎ ሊገመት ይችል ነበር። ነገር ግን ልቡ የተንጠለጠለው ከምድራዊ ዙፋን ይልቅ በሰማያዊ ንግስና ላይ ነበር። አብዱላህ የፈለገው አንድ ነገር ብቻ ነበር፣ ኢትባዕ። ይህም ማለት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ፈለግ ያለምንም ቅድመ ሁኔታ በትክክል መከተል ማለት ነው። አብዱላህ ነቢዩን ሰለላሁ ዐለይሂ ወሰለም የሚከተለው በንግግር ብቻ አልነበረም፣ በድርጊት በአረማመድ አልፎ ተርፎም በመቀመጥ ጭምር እንጂ። የታሪክ ምሁራን እንደሚነግሩን ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት በጉዟቸው ላይ ከአንድ ዛፍ ስር አርፎ ከሰገዱ አብዱላህ ያንኑ ትዝታ ለማደስ ብቻ ማይሎችን ተጉዞ በዚያች ዛፍ ስር ይሰግድ ነበር። ይህ እብደት ሳይሆን የፍቅር ጥግ ነበር። ለአብዱላህ ኢብኑ ዑመር ገንዘብ ማለት የሚከማች ቁሳቁስ አይደለም። ይልቁንም በቤቱ ውስጥ ለአንድ ምሽት ብቻ አድሮ ጧት እንደሚወጣ እንግዳ ነበር የሚያይ። ገንዘብ በእጄ እንጂ በልቤ ውስጥ መግባት የለበትም የሚል ጽኑ አቋም ነበር። ይህ አቋሙ ደግሞ የመነጨው ከአንድ ትልቅ የቁርአን መመሪያ ነበር። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ ከምትወዱት ነገር በአላህ መንገድ እስከማትለግሱ ድረስ በጎ ነገርን ወይም ምንዳን ፈጽሞ አታገኙም። ይህች አንቀጽ የአብዱላህን የህይወት መሪ ቃል ነበረች። አብዛኞቻችን ሰደቃ ስንሰጥ የምንሰጠው የማንፈልገውን ያረጀብንን ወይም ተርፎ ሊበላሽ ያለውን ነገር ነው። የቆሸሹ ልብሶቻችንን ወይም ለምግብነት የማይመቹንን ትርፍራፊዎች እንሰጣለን። አብዱላህ ኢብኑ ዑመር ግን በተቃራኒው ነበር። እርሱ ለሰደቃ የሚመርጠው በጣም የሚወደውን ነፍሱ አብዝታ የምትመኘውንና እርሱ ዘንድ ትልቅ ዋጋ ያለውን ነገር ነበር። ምርጡን ለአላህ ካልሰጠው ከአላህ ምርጡን እንዴት እጠብቃለሁ የሚል ጥያቄ በውስጡ ነበር። ዛሬ የረመዳን ታሪኩም የሚጀምረው ከዚህ ከምትወዱት ስጡ ከሚለው ታላቅ ፍልስፍናው ነው። ረመዳን ለአብዱላህ ኢብኑ ዑመር ሌላ ትርጉም ነበረው። ወሩ ሲገባ ቤቱ የኢባዳ ቦታ ብቻ ሳይሆን የእዝነት ማዕከልም ይሆናል። ነገር ግን አብዱላህ አንድ ማንም ሊቀይረው የማይችል ጥብቅ ደንብ ነበረው። ይህም ደንብ ብቻውን ጾም አለመፍታት የሚል ነበር። በእያንዳንዱ የረመዳን ምሽት አዛን ከመባሉ በፊት አብዱላህ ወደ ጎዳና ይወጣል። የሚፈልገው አንድ የታወቀ ባለሀብት ወይም የቅርብ ጓደኛ አይደለም። የሚፈልገው የተራበ ምስኪን፣ መጠለያ የሌለው መንገደኛ ወይም ወላጅ አልባ የቲም ህፃናትን ነበር። እነዚህ ሰዎች በማዕዱ ላይ ካልተቀመጡ አብዱላህ ጾሙን ለመፍታት እጁን ወደ ተምሩ አይሰድም ነበር። አንዳንድ ጊዜ ባለቤቱ ስለ ጤንነቱ ትጨነቃለች። ሰውነቱ ከመጾሙና በኢባዳ መዛሉን አይታ ኢብኑ ዑመር ሆይ ቢያንስ ዛሬን ለብቻ በልተህ ብታርፍ ትለዋለች። እሱ ግን በለዘበ ድምፅ እንባው በአይኑ እየመላለሰ እንዲህ ይላታል፣ እንዴት ሆኖ ወንድሜ ሆዱ ባዶ ሆኖ እየተራበ እያለ እኔ እንዴት የምግብ ጣዕም ይገባኛል? እንዴትስ አላህ ፊት በሰላም እቆማለሁ? ይል ነበር። የአብዱላህ ሰደቃ ከዳቦና ከውሃ ያለፈ ነበር። አንድ ቀን በገበያ ውስጥ በብዛት ስኳር ሲገዛ ይታያል። በዚያ ዘመን ስኳር እንደ ዛሬው ቀላል አልነበር። እጅግ ውድና የሀብታሞች ቅንጦት ነበር። የከተማው ሰዎችን በመገረም ኢብኑ ዑመር ሆይ ይህ ሁላ ስኳር ለምንድን ነው? ለቤትህ ነው ወይስ ለንግድ ብለው ጠየቁ። አብዱላህም በፈገግታ መለሰላቸው፣ አይደለም፣ ይህ ለሰደቃ ነው። የጌታዬን ቃል በቁርአን ውስጥ አነበብ፣ ከምትወዱት ነገር ካልሰጣችሁ በጎ ነገርን አታገኙም ይላል።
ነፍሴ ደግሞ ስኳርን አብዝታ ትወዳለች። ስለዚህ የምወደውን ነገር ለአላህ መስጠት ፈለጉ። እስኪ ያስቡት፣ አብዱላህ የሰጠው የተረፈውን አይደለም፣ የሰጠው ነፍሱ የምትመኘውን ነው። እኛ ዛሬ ሰደቃ ስንሰጥ ብዙውን ጊዜ ይህ ባይኖርም አይጎዳኝም የምንለው ነው። እርሱ ግን ይሄ ቢኖረኝ ደስ ይለኛል፣ ስለዚህ ይህንኑ መስጠት አለብኝ የሚል የላቀ መንፈሳዊ ደረጃ ላይ ነው። ዳቦ ለሆዱ ነው፣ ስኳር ግን ለደስታ። እርሱ ድሆች እንዲጠግቡ ብቻ ሳይሆን እንደ እርሱ እንዲደሰቱ ይፈልግ ነበር። ይህ ነው እንግዲህ የእውነተኛ ፍቅር ትርጉም። አብዱላህ ኢብኑ ዑመር ስኬታማ ነጋዴ ነበር። የእርሱ የንግድ ሥራ በመዲና ውስጥ በታማኝነትና በበረካ ይታወቅ ነበር። ነገር ግን ለየት የሚያደርገው ነገር ቢኖር እርሱ በምርጫው ድሃ ሆኖ መኖርን መምረጡ ነው። በሚሊዮኖች የሚቆጠር ገንዘብ በእጁ ይገባል፣ ነገር ግን ያ ገንዘብ ልቡን አይነካውም። አንድ ቀን እንዲህ ሆነ። አብዱላህ በአንድ የንግድ ሥራ ውጤት 30,000 ድርሃም ደረሰው። ይህ በዛ ዘመን እጅግ ግዙፍ ሀብት ነው። በዚያ ገንዘብ ታላላቅ ሕንፃዎችን መገንባት፣ ምርጥ ንብረቶችን መግዛት ወይም ለዓመታት የሚበቃ ቁሳቁስ ማከማቸት ይችል ነበር። ነገር ግን አብዱላህ ገንዘቡን ሲመለከት የተሰማው ደስታ ሳይሆን ጭንቀት ነበር። ይህ ሀብት በአላህና በእኔ መካከል እንቅፋት እንዳይሆን ብሎ ፈር። የሚገርመው ነገር ያን ሁሉ 30,000 ድርሃም ከሰዓት በኋላ ተቀብሎ የመግሪብ ሶላት አዛን ከመባሉ በፊት አከፋፍሎ ጨረሰ። አንድ ሳንቲም እንኳን ለራሱ አላስቀር። የሚገርመው ደግሞ ገንዘቡን ሰጥቶ ከጨረሰ በኋላ ለኢፍጣር የሚሆን ምግብ በቤቱ ባለመኖሩ ለራሱ የሚበላውን በብድር እንደገዛ ታሪክ ይነግራል። ሀብቱን ለሌሎች ሰጥቶ እሱ ግን በዕዳ ማደሩን መረጠ። ይህ ነው እንግዲህ ለዱንያ ግድ የሌለሽ ነው። አብዱላህ ሌላው ትልቅ ልምዱ ባሪያዎችን ነፃ ማውጣት ነው። አንድ አገልጋይ ወይም ባሪያው በሰላቱ ላይ ትጋትን ሲያሳይ፣ ዚክርን ሲያበዛ ወይም መልካም ስነ ምግባር ሲያሳይ ካየ አብዱላህ ወዲያውኑ ለአላህ ብዬ ነፃ አውጥቻለሁ ይለው ነበር። ይህንን የተረዱ ባሪያዎች ነፃ መውጣት ስለፈለጉ ብቻ የተገደደ የሚመስል አምልኮ ማሳየት ጀመሩ። ነፃ ለመውጣት ሲሉ ብቻ በደንብ ይሰግዳሉ፣ በደንብ ይጾማሉ። ይህንን የተገነዘቡ የአብዱላህ ጓደኞች መጥተው እንዲህ አሉ፣ እያታለሉ እኮ ነው። እነዚህ ሰዎች በደንብ የሚሰግዱት አንተ እንድታያቸውና ነፃ እንድታወጣቸው ብቻ ነው እንጂ ከልባቸው አይደለም ይሉት ነበር። አብዱላህ ግን አልተቆጣ፣ አልተከፋም። ይልቁንም በታሪክ የማይረሳውን ያንን ድንቅ ምላሽ ሰጠ። እንዲህ አለ፣ በአላህ ስም ሊያታልሉን የሚሞክሩ ካሉ በሱ ስም ለመታለል ዝግጁ ነን። እሱም ሞኝ ሆኖ አልነበር፣ ነገር ግን ስሌቱ ከሰዎች ጋር ሳይሆን ከፈጣሪው ጋር ነበር። እነሱ ለአላህ ብለው ባይሰግዱ እኔ ግን ለአላህ ብዬ ነፃ አውጥቻቸዋለሁ የሚል ጥልቅ የኢኽላስ ደረጃ ነበር። ምድራዊ ኪሳራው ለሱ ትርፍ ነበር። የአብዱላህ ኢብኑ ዑመር ታሪክ የቆየ ትረካ ወይም ታሪክ ብቻ አይደለም፣ ዛሬ ለምንኖር ለእያንዳንዳችን ትልቅ መስተዋት። የመጀመሪያ ትምህርት የመውደድ ፈተና ነው። ራሳችንን እንጠይቅ እስኪ። ሰደቃ ስንሰጥ የምንሰጠው ምንድን ነው? ብዙ ጊዜ ቁም ሳጥናችን ስናጸዳ ያረጁና ቀዳዳ ያላቸውን ልብሶች ለድሆች እንሰጣለን። የተረፈንና ሊበላሹ የቀረቡ ምግቦችን ለሚስኪኖች እንገፋለን። ነገር ግን አብዱላህ ያስተማረን ሌላ ነው። እውነተኛ በጎነት የሚለካው ከማይረባን ነገር ላይ የምንቀንሰው ሳይሆን እኛ ዘንድ ትልቅ ቦታ ያለውንና የምንወደውን ነገር ለሌላው ስናካፍል። በዚህ ረመዳን አንድ ጊዜ እንኳን ነፍሳችሁ የምትመኘውን ለራሳችሁ የገዛችሁትን አዲስ ልብስ ወይም የምትወዱትን ጣፋጭ ምግብ ለሌላ ምስኪን በመስጠት የኢብኑ ዑመርን ፈለግ ተከተሉ። ሁለተኛው ትምህርት የድብቅነት ጥበብ ነው። በዛሬው የሶሻል ሚዲያ ዘመን አንዲት ዳቦ ስንሰጥ በካሜራ ቀርጸን ለዓለም ማሳየት ለምደናል። አብዱላህ ግን ሰደቃውን እንደ ሚስጥር ይደብቀው ነበር። ቀኝ እጁ ስትሰጥ ግራ እጁ እንዳታውቅ ይጥራል። ታሪክ እንደሚነግረን አብዱላህ በመዲና ጎዳናዎች ላይ በሌሊት ይዞር ነበር። ሰዎች ተኝተው እያሉ ማንነቱን እንዳያውቁት ተከናንቦ ድሆች ደጃፍ ላይ ምግብ ያስቀምጣል። አልፎ ተርፎም ሰዎች ተኝተው እያለ በኪሳቸው ውስጥ ገንዘብ ይከት ነበር። ጧት ሲነቁ ይህ ከየት መጣ ብለው ሲገረሙ፣ እሱ ግን አላህ ብቻ እንዲያውቅለት በቤቱ ተደብቆ ይጸልይ፣ ዱዓ ያደርግ ነበር። የኛ ሰደቃስ ስንት ምስክር ይፈልጋል? ለአላህ ብቻ ብለን የምናደርገው ድብቅ ስራ አለን? ሶስተኛውና ዋናው ትምህርት ዘላቂነት ነው። አብዱላህ ሰደቃን የሚሰጠው ረመዳን ስለመጣ ብቻ አልነበረም። ሰደቃ ለእርሱ ልክ እንደ መተንፈስ ነበር። እንደ አንድ ወቅት ስራ ሳይሆን እንደ ህይወት ዘይቤ ወይም ላይፍ ስታይል ነው የያዘው። ሀብት ሲመጣ እንዴት ላከማች ሳይሆን እንዴት ላካፍል የሚል ጥያቄ በየቀኑ አብሮት ይኖር ነበር። ይህ ታሪክ የሚያስተምረን መስጠት ማጣት አለመሆኑን። አብዱላህ በሰጠ ቁጥር በልቡ ሰላምን፣ በህይወቱ ውስጥ በረካን ያገኝ ነበር። እኛም ከዚህ ታላቅ ሰሃባ የምንወስደው ትልቅ ቁም ነገር ቢኖር እጃችንን ለጋስ ስናደርግ አላህ ልባችንን ሰፊ እንደሚያደርገው ነው። መስጠት ለተቀባዩ ብቻ ሳይሆን ለሰጪው መድኃኒት ነው። አብዱላህ ኢብኑ ዑመር በ84 ዓመቱ ወደ ኺራ ሲሄድ በዚች ምድር ላይ እንደ ማንኛውም ባለሀብት ወርቅም ሆነ ሰማይ ጠቀስ ሕንፃዎች አላስቀረም። ነገር ግን ከዛ በላይ የሆነ ነገር ትቶልን አልፏል። ለዘመናት የማይጠፋ የብርሃን ፈለግ።
እርሱ መስጠት ሀብትን እንደማይጨርስ ይልቁንም ወደማይጠፋውና ዋስትናው ወደ ተረጋገጠው የአኺራ ባንክ ሀብትን ማዘዋወር መሆኑን በተግባር አሳይቶናል። በዚህ የተቀደሰ የረመዳን ወር ውስጥ ራሳችሁን አንድ ጥልቅ ጥያቄ ጠይቁ። የእናንተ ስኳር ምንድነው? አላህ ስለሰጣችሁ ነገር ስትሉ፣ ለፈጣሪያችሁ ፍቅር ስትሉ ለመስጠት የምትቸገሩት ያ የምትወዱት ነገር ምንድነው? በአብዱላህ ኢብኑ ዑመር ታሪክ ውስጥ የራሳችሁን የልግስና ማንነት ፈልጉ። ይህ ታሪክ ልባችሁን ከነካውና አዲስ መንፈስ ከሰጣችሁ ለሌሎችም ብርሃን እንዲሆን ሸር አድርጉት። በዚህ ሳምንት አንድን ድሃ ለማስደሰት ወይም ምስጢራዊ ሰደቃ ለመስጠት ቃል ከገባችሁ ኮሜንት ላይ ኢንሻአላህ ብላችሁ ጻፉ። ለተጨማሪ እንዲህ ያለ ልብ የሚነኩ የእስልምና ታሪኮች ሰብስክራይብ ማድረጋችሁን እንዳትረሱ። አላህ ጾማችሁን፣ ሶላታችሁንና ሰደቃችሁን በውብ አቀባበል ይቀበላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።